አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። አሁን እንግዲህ ቤቱ ተለቀቀና ተሸጠ ማለት እኮ ምሳሌ ልትታከም ነው በሚል ደስታ ላይ ናቸው ቅድስቴና ብሩኬ። ሞገሴ ደግሞ እንግዲህ ጓደኛ አለኝ ብለህ እንዳታስበው በማለት እጅግ በጣም እንትን ይላል። ጓደኛ አለኝ ብለህ ወደ እኔ እንዳትመጣ እያለ እንግዲህ ይበሳጫል። ሞገሴ እንግዲህ በጣም በሚገርም ሁኔታ አዝኗል ከሚባለው በላይ። ልጄና ለምሳሌ ስለ መዳን ስላለባት አይኔ እያየ ከምትሞትብኝ ብዬ እንግዲህ ሞገሴ አንተ የምትፈልገውን ነገር አሳልፌ እሰጣለሁ። ምክንያቱም በህይወትና በሞት ሽረት ላይ ነች። ስለዚህ ምንም ማድረግ አልችልም ጓደኛዬ፣ ጎንበስ ብዬ ይቅርታ ብቻ ነው የምጠይቅህ ይለዋል። መቼም ይሁን መቼም ይቅር አልልህም ጓደኛዬ ይለዋል። እንግዲህ ዝና ንጉስ ከሰገነት ሳይወርድ ንግስቲቷ ገበያ አርቃ ሄደች አሉ እያለ እንግዲህ ዝና ይተርታል። በህይወት ዘመኔ እንዳንቺ ያዋረደኝ የለም ሉላ፣ እኔ የተከበርኩ ሰው ነበርኩኝ፣ ንቀሽኛል አይደል ይላል። እኔ በህይወት እያለሁ የሉላን እጅ አትይዝም በማለት እንግዲህ ሞገሴ ጀግንነቱን እዚህ ጋር ወጣው። ዝና ደግሞ ምናልክ ባንተ አፍ ነው እንደዚህ የተባለው እውነት ምንድን ነው ይለዋል። እና ሉላ ከዚህ በኋላ የኔ እንጂ አንተ እንዳልሆነች ሳረ ይግባህ ሲለው እውነት ነበር አባባሉ፣ ሴት የላከው አይፈራም ይባል የለ ሁዊ ድፍረት እያለ እንግዲህ ዝና አሁንም ድፍረቱን ይቀጥላል። ሌላ ነገር ሳይፈጠር ውጪ እንሄድ ይላል። ሞገሴ ደግሞ አትወጣም፣ አንተም ወንድ ሆነህ ለመውሰድ እኔም ሴት ሆኜ ለመስጠት እያለ እንግዲህ ጉራውን እንትን ይላል። ብሩክ የሚያደርገው ቅጡ ጠፍቶታል። ምክንያቱም ልጁን ብቻ ማዳን ነበረበትና ልጁን ፎከስ ያደረገው ምሳሌ ላይ ነው። ፊርማውን ስለፈረመችለት ግዴታ ደግሞ ሉላ መሄድ አለባት። በጣም በሚገርም ሁኔታ እንግዲህ ሞገስን በወቅስ ሲለው ብሩኬ ሁሉንም ትቶ ሞገስን ያጽናናል። አየው ጭ ለሰራችሁት ስራ አሁንም ሁለታችሁም ዋጋ ትከፍላላችሁ አላለም ዝና? እሺ አለሱ። አላማና አላማው ልጁን የማዳን ብቻ ስለሆነ እንግዲህ ብሩኬ ልቀቀኝ፣ የምወዳት ሚስቴን ካስረከብክ በኋላ እና ከጣልክ በኋላ ልታነሳኝ ነው እንደዚህ ዘወር በልልኝ ካጠገቤ በማለት ሞገሴ እንግዲህ በጣም ተበሳጭቷል። ኤፍራታና ማህሌት ደግሞ ዝና እንደሆነ የራሱን እንደሚያስቀድም ነግሬሻለሁ ስትላት እንግዲህ እግዱን ካነሳሽ የተሸጠ ቤት በስምሽ ማዞር እንዴት ይችላል ትላታለች። አስገድዶኝ እንጂ ወድጄ አይደለም እግዱን ያነሳሁለት ስትላት በተስፋ እየቀረሽ ነው አስበሽዋል? እሱ በተስፋ አሳግዶ መቅረት እንጂ እኮ የራሴ ማድረግ እንደማልችል አውቃለሁ በማለት እንግዲህ መልእክቷን ታስተላልፋለች። እግዱን ለምን አነሳሽ እያለች እንግዲህ ኤፍራታ ከሚባለው በላይ እንግዲህ ያላለቻት የለም። የሌለብሽን አመል እንግዲህ በሰው አእምሮ እየተመራሽ ራስሽን እያጣሽ ይመስለኛል። ሞገስ መንገድ ለመንገድ ወጥቶ እንዲንከራተት ብሩክ ደግሞ ከእግሬ ስር ተንበርክኮ እንዳለቅስ አደርገዋለሁ። እኔ ማህሌት እኮ ከሚባለው በላይ ኃይለኛና እንግዲህ እምቢተኝነት ያለብኝ ሴት እንደሆንኩ አትርፊ ትላታለች። አታስጨንቀኝ በማለት እንግዲህ ዝናን እና ደግሞ የሆነ ነገርን እየወደደልኝ ይመስለኛል አስበሽዋል አላለችም ወይ ማህሌት እንግዲህ ወደ ዝና ፍቅር የገባት መስሎኛል ማለት ነው። ሞገስዬ ጠልቻ አይደለም ልጅን ለማዳን ስለ ግን ያደረግኩት አንተን መስዋዕትነት እንድትከፍል አድርጋለሁ፣ በጣም ይቅርታ ይለዋል ሞገሴ። እንግዲህ በጣም በሚገርም ሁኔታ እንግዲህ ያንተ ልጅ እንዴት የኔ ሀብት ንብረት እንዲሁም የእድሜ ልኬን የምወዳት ባለቤቴን እንግዲህ ከአቅሜ በላይ እንዳደርግ አድርገኛል ብሩኬ፣ ከአቅምህ በላይ እንግዲህ የኔን ድህነት እንዲገባ አድርገኛል ይለዋል።
ብሩክ ደግሞ እንግዲህ እኔ እኮ አሳልፌ የሰጠሁህ እየካድኩህ አንተን እንድትሰቃይ አስቤ አይደለም፣ ግን ልጄ ከምትሞት ያንተ በሂደት የሚስተካከል ነገሮች ነው ብዬ ነው እግዱን አስነስቼ ምሳሌ ላሳክም ነው፣ ሁሉንም ነገር ጨርሻለሁ ይለዋል። ለዚህ ነው ራስ ወዳድ ነህ ብዬ ያልኩት ይለዋል። ለልጄ ስል እንግዲህ መግዳት ካለብኝ ከዳለሁ፣ ለልጄ ስል ትዳሬን በትኛለሁ፣ ለልጄ ስል ሀብቴን ንብረቴን ሁሉ ነገሬን ማጥቻለሁ። የምፈልገው ልጄና ልጄ ብቻ እንድትድን ነው። የፈለግከውን ነገር ሁሉ ዘመን ወስደህ እንግዲህ ይቅር እንድትለይ ብቻ ነው የምፈልገው ይለዋል። ሞገስ እንዳትጠጋኝ ይላል እንግዲህ ብሩኬ እሺ እኔ እኮ አስቤና አቅጄ አይደለም፣ ግን ልጅ ከምትሞት ብዬ ነው ይላል። አሁን ውጣልኝ ብሩኬ፣ ጓደኛም ሆነ ምንም የለኝም ካሁን በኋላ። እንደው መንገድ ላይ ወድቄ ሻራ ላይ እንኳን ብታገኘኝ እንደዚህ እንድታነሳኝ አልፈቅድልህም ይለዋል። እባክህን ሞገስ፣ ጠልቼህ አይደለም፣ ለልጄ ብዬ ነው። ልጄ ከሞተች መተካት አልችልም፣ ሀብትና ንብረት ሲተካል ከማለት ነው። ከሞትኩ ብቻ መቃብሬ ላይ ሆነህ ለፈጣሪ እንግዲህ ሰው ክፉም ደግም ነበር ብለህ እንግዲህ ለእኔ መስክር ይለዋል። እንግዲህ ከሞትኩ ቀብሬ ላይ ቆም አላለም ወይ ሞገሴ? በጣም ተበሳጭቷል። ብሩኬ ደግሞ ጥርስ እየደማ ነው፣ ከሊነግን ሄድ ጥርስህ እየደማ ነው ይዤህ ልሂድ ይለዋል። የኔ መሰበር አስበኸዋል? የጥርሴ ወይም ያፊ መድማት ምንም አያመጣም። አሁን ካጠገቤ ውጣልኝ እባክህ ይለዋል። ለማንኛውም በጣም በሚገርም ሁኔታ እንግዲህ ያሳዝናል። ሞገሴ በጣም አዝኗል ከሚባለው በላይ። ብሩኬ ደግሞ እዚህ ጋር የሚያስተምረው የተማርኩት ነገር እንግዲህ ለልጁ ሲል የአባትነትን ጥግ አሳይቷል። የአባትነት ጥግ ከምንም በላይ ከባድ ነው። ላስበው እንደ አንዳንድ አባቶች ሳይሆን ስንት ምርጥ አባቶች አሉ። የዛን ምሳሌ ያሳያልና ብሩኬ እጅግ በጣም ምርጥ አባት ነው። እንግዲህ ለማስመሰልም ይሁን በእውነተኛ ዓለም ላይ ይሄን ህይወት ቢኖረው በጣም ደስ የሚል ነው እና ምሳሌን ለማዳን አልወሰደው መስዋዕት የለም። እንግዲህ ባለቤቱ ይሞታለች። ሁለተኛ ያገባት ሚስት ደግሞ ልጅቱን ጠልነች። እንዴት ሞት ብቻ በየትም ዙሪያ ሀብቱን ብቻ የምትፈልግ ምሳሌ እንዴት ሞት የምታስብና ብሩኬን ብቻ የምትፈልግ ሴት ነች። ምክንያቱም ከሱ መውለድ መክበር ትፈልጋለች፣ ግን ከውጭ የመጣችውን ልጅ አትፈልግም። እናትያ ነች አይደለም? በጣም ይገርማል። ቅድስትዬ ደግሞ ከምሳሌ ጋር በጣም እየቀለደች እና እየተጫወተች ነው። ምክንያቱም ልትታከም ስለሆነ ደስ ብሏታል። የወረውረው ነው በቃ የኔ ነው ተጫዎች ምናምን በቃ ደስ በሚል ሁኔታ እንግዲህ ቀጣይ የሚሆኑ ፕሮግራም ዝናና ማህሌት ካሁን እንግዲህ አይኗን ጥላበታለች ወደ ዝና። ሉላና መጨረሻው የሚሆነው ሞገሴ እንግዲህ ይጋባሉ። ቅድስቴና ብሩኬ ምሳሌ ደግሞ እንግዲህ ተሽሏት ድና ቅድስቴ እናቷ ስትሆን አስባችሁታል? ብሩኬ አባቷ ምርጥ አሳቢ እናትያና ምርጥ አሳቢ አባት ሲኖሩ እጅግ በጣም ደስ ይላል። እዚህ መካከል ዳጣዬ ኧረ ተረጋጊ ባክሽ እያለች ትቀልዳለች ማለት ነው። ውድ ቤተሰቦቼ ዳጣዬም ደግሞ ትዳር ይዛ ዳጣዬ ራሱ የራሷ ህይወት ኑሯት መኖር እንዴት እንደምታስብ ማለት ነው። እኔ ቤተሰቦቼን አላቅም ታስቢያለሽ ስትላት እንግዳውስ ዝምድና አላችሁ ይመስለኛል ስትላት ከማን ጋር አላለች ወይዳ ምሳሌ እና ከየት ነው የምትራገጭው ስትላት ከአህዮቹ ጋር ነው እንዳላለችም አረ ምግቡን ስሪልን ርቦኛል በጣም ትላታለች። ብሩኬ ደስ ብሎታል። ቤቱን እንግዲህ በጣም አሳምረን አስውበን እንጠብቀው ትላለች። ደስ ያለበትን ምክንያት ልነግራችሁ አልችልም፣ ቤቱን ፏፏ እናደርገው ግን ትላለች። ቅድስቴ ደግሞ እንግዲህ ምክንያቱም ሳታቂ ደስ ይልሻል እንዴ አለች። ያው ምሳሌ አባቴ ደስ ሲለው ደስ ይለኛል፣ አባቴ ደስ ካላለው ደስ አይለኝም ትላለች።
ክፈሉና ለምን ደስ እንዳለው ልንገራችሁ ትላለች። በክፍያ ነው። ምሳሌ ዳጣዬ ትቀልዳለች። ዳጣ የድራማው ድምቀት ነች። በነገራችን ላይ በሚያስጠሉ ነገሮችን ቢኖራት በነገራችን ላይ ማህሌትም ራሷ የሚገርም ተሰጥቷላት ትችላለች። መጥፎ ብትሆንም በአንዳንድ ደግሞ ጠንካራ ሴት መሆን እንዳለብን ታስተምራለች። እዚህ ጋር ዝና ደግሞ እንግዲህ ሉላን ከአሁን በኋላ እንደ ሞትሽ ቁጠሪው ወይ ንቄትሽ ኃይልሽ ምን አስበሽ ነው? ከዶክተሮችም ጋር ተመሳጥረሻል እንዴ? ምን አስበሽ ነው ትላለች። እንግዲህ በየት በኩል ሄጄ ላዋራችሁ? ይዘኝ እኮ ነው የመጣው። ስንት ቀን አብራችሁ እንግዲህ የነበራችሁ ምናምን አላለም። ሉላዬ እንግዲህ እንደዚህ አይነት ሰው አይደለም አለች እና በጣም ይለፈልፋል ዝናዬ። እንግዲህ ያው ባለጌ አይደለ ህገ ወጥ ማለት ነው። ከንግግሩ እስከ ሁሉም ነገር እንግዲህ ህገ ወጥ ነው ዝና። በጣም የሚገርመው ነገር የቀረውን ቤት እንተሳሰባለን፣ አሁን ያለውን እናውራ እያለ እንግዲህ ይቀልዳል ማለት ነው። ዝና እንግዲህ ከራሱ ኃይል ውጭ ማንንም እንደማያውቅ ማንነት ይላል። እንደፈለግክ ማድረግ ትችላለህ፣ መሞት እንደው ብርቅ አይደለም፣ በሞት ይሻለኛል አለች ሉላ። ከኔ ውጭ የምታገኘው ነገር ሁሉም ነገር ሞት ነው አለች። ውሰድና ገላግላይ። ነፃ የወጣሁ መስሎኝ ነበር፣ ነፃ አይደለሁም፣ ሲኦል እንደሆነ ህይወቴ አውቃለሁ አላለችም። ሉላ እኔ ጋር መሆን ላንቺ ባርነት ሆኖ እየታየሽ ነው እንዴ? ምንድን ነው አላማሽ ላታል። እሷ እንግዲህ ከባርነቱ ውጭ ምንም እንደሆነ አታውቅም። ምክንያቱም እሱ ባል ነኝ ይላል። በግድ ውደጅኝ፣ በግድ እናርግልኝ፣ በግድ እናምጭልኝ አሮማ ይባላል። በጣም አስቸጋሪ ነው። ለማንኛውም እንግዲህ ከዝና አይነት ሰው ይሰውራል። እኔ ብቻ ቃለሁ፣ እኔ ብቻ ኃይለኛ ነኝ፣ እኔ ብቻ እንደነኝ የሚል ማህሌት ተሸንፋለች። ክሱን አነሳች በማለት ዳጣ እያበሰረቻቸው፣ ይህማ ትልቅ የምስራችን ይዘሽ የመጣሽው እኮ ሆ አለ ምሳሌዬ። አልገባሽም እንዴ ያለች። ሳይገባሽ ነበር እንዴ ያቀፍሽኝ ስትላት፣ አው ብቻ የአባቴ ደስታ ስላስደስተኝ ደስ ብሎኝ ነው ያቀፍኩሽ አለች። በዚህ መካከል እንግዲህ ወይ ኤፍራታ ለማህሌት የምትመክራት ምክር በጣም መጥፎ ነው። ይገርማል። ምሳሌ እንግዲህ እንዲሁም ዳጣ ከቅድስት ጋር እየተቀላለዱ ባሉበት ሰዓት እንግዲህ ቀልዱን ወደ ምሩን ወደ ቀልድ ካደረጉት በኋላ አሁን ቤቱን ተነሱና ፏፏ አድርጉት፣ ስለዚህ የቤቱ ደስታ እየተመለሰ ስለሆነ ጨርሶ ይመለስ ባካችሁ ትላለች ዳጣ። ቅድስቴም ደስ በማለት እንግዲህ ተፍ 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 ትላለች። በዚህ መካከል እንግዲህ ብሩኬ መጣ። ብሩኬ ሲመጣ ከፊል ደመናማ ይመስላል ፊትህ፣ ደግሞ ምን አገኘህ ደስ አለህ ስል ትለዋለች። የሚገርምሽ ነገር ዋጋ የለውም የኔ ደስታ፣ ወንዴ ደስታ አንዴ ዳመና አይደለም። ሞገስ ውዱ ጓደኛዬን እንግዲህ የዳጡን ወደ ማጣ እያመጣሁኝ አስቸጋሪ ጉዳይ የከተትኩት አይደል ይላታል። አንዱ ለመጥገብ አንዱ መራብ አለበት፣ አንዱ ለመጠገን አንዱ መሰበር አለበት። አስበዋል። ስለዚህ ህይወት ያጋጥማል። እንዲሁም አንበሳ ሚዳቆን ካልገደለ መኖር አይችልም ይለዋል ትላለች ማለት ነው። እንግዲህ ብሩኬ ደግሞ አንበሳን አንበሳ አይበላውም አስበሽዋል፣ እኔ ግን ጓደኛዬን በላሁት ሲላት፣ እንግዲህ አሁን አንተ ብዙ የምታስብበት ሰዓት ላይ ሳትሆን በጣም በሚገርም ሁኔታ እንግዲህ ልጅህን የምታድንበት ቦታ ላይ አይደለህ፣ ከየትም ብለህ ልጅህን ብቻ ለማዳን ጣር። እኔ ግን በህይወቴ እንግዲህ ደስታን እንጂ ጭንቀትን መኖር አልችልም ትላለች። በዚህም መካከል አውሬ እንዳይጎዳው በአንድ ካንተ እንዳይርቅ ባይነኝ በማለት እንግዲህ ከዝና ጠብቀው ትላለች። እኔ ከዝና ልጠብቀው አልችልም ባክህ ትላለች። እኔ እንግዲህ የዳንኩትን ለማብዛት ካልሆነ በስተቀር ሉላን ወሰዳት አይደለም፣ ስለሷ ማስብ አልፈልግም እባክሽ። ሁለቱንም አግኝቻቸዋለሁ፣ የሚጎለኝ ትንሽ ብሮች ነው። በዚህ ወር እነዛን አስተካክዬ እንግዲህ እሷን ማዳን ነው ይላል። እንግዲህ ክንፉ ከኛ ነው፣ ለማንኛውም ለመብረር ዝግጁ ነህ በማለት የምትፈልጋቸው ነገሮች እንግዲህ ትጠልባለች። በጣም ፍቅር ማዳጣ እየቀልደኛለች።
ብሩኬ እጅግ በጣም የሚገርም አባት ነው። ውድ ቤተሰቦቼ ምርጥ አባቶች አላችሁ፣ የእሱን ምሳሌ የሆናችሁ ከዚህ የተመረኩት ምርጥ አባትነትን ነው። ስለዚህ አንዳንድ መጥፎ እናቶችን ደግሞ ያርቅልን። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ምሳሌ ድና እንደምናያት ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አስተያየት ጻፉ። ሰላም ለሀገራችን፣ ሰላም ለሕዝባችን። ቤተሰቦቼ መልካም ቆይታ ይሆንላችሁ። ሰላም አለይኩም ወራህመቱላህ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ